ሰላም ለእናንተ ይሁን ቅዱሳን። ዛሬም እንዲሁ በሌላ መልእክት እናንተ መጥቻለሁ። ይሄ በጣም ወሳኝ የሆነ መልእክት አንድ አማኝ ወይንም አንድ ክርስቲያን እዚህ ምድር ላይ ሲኖር ወደ በረከቱ እንዳይገባ እግዚአብሔር ካየለት ነገር ጋር እንዳይገናኝ ኢቨን መንፈሳዊ ሕይወቱ እንዳያድግ የሚከለክል በጣም አደገኛ የሆነ ግን በሰው ዘንድ እንደ ቀላል ነገር የሚታይ ትልቅ ነገር ነው። ስለዚህ ይህንን ነገር ከሕይወታችሁ ላይ ማድረግ ከቻላችሁ፣ ከእግዚአብሔር ቃል ይህንን ቃል ተምራችሁ ሕይወታችሁን መቀየር ከቻላችሁ፣ በቃሉ ሕይወታችሁን መቃኘት ከቻላችሁ እግዚአብሔር በእናንተ ሕይወት ላይ ማድረግ ያለበት ነገር የመጀመሪያው ነገር ፍሬያማ ትሆናላችሁ። ሁለተኛ ነገር እግዚአብሔር ወዳየላችሁ ነገር መግባት ይኖራችኋል። ሶስተኛ ነገር በመንፈሳዊ ሕይወታችሁ ማደግ ትጀምራላችሁ። ስለዚህ እድገታችሁን የያዘ ነገር፣ በረከታችሁን የያዘ ነገር፣ ሰላማችሁን የያዘ ነገር አንድ ነገር ነው። እሱም ዛሬ የምናየው ይሄ እግዚአብሔር ቃል ነው። ሁላችሁም ለዚህ ዩቱብ ቻናል አዲስ ከሆናችሁ መጀመሪያ ይህንን ዩቱብ ቻናል ሰብስክራይብ በማድረግ አገልግሎቴን ያግዙ። ሁለተኛ እንዲሁም በዚህ እስካሁን በዚህ ትምህርት ከዚህም በላይ ባሉት ትምህርቶች ላይ ሀሳብ አስተያየታችሁን ከስር በኮመንት ላይ አስታውቁ። ኢየሱስ ክርስቶስ ጌታ ነው። በዚህ ጉዳይ ላይ በጣም ቁልፍ የሆኑ የእግዚአብሔር ቃሎችን እናያለን። ከእግዚአብሔር ቃል እንማራለን። እዚህ ይሄ ነገር ምንድን ነው ካላችሁን ይቅርታ ነው። ብዙ ሰው ይቅርታ ማድረግ አይፈልግም፣ ወይም ደግሞ ይቅርታ ቀለል አድርጎ የሚያየው ግን ትልቅ የሆነ እንቅፋት የሆነ ነገር ነው። ይቅርታ የማይል ሰው ነገሩ ሊከናወንልህ አይችልም። ይቅርታ የማይል ሰው በሮቹ ሊከፈቱ አይችልም። ይቅርታ የማይል ሰው ወይንም ደግሞ ሰውን ወይንም ደግሞ ወንድሙን በደል በልቡ ይዞ ቂም ይዞ የሚያጸልይ ሰው ጸሎት ሊሰማት አይችልም። እንዲሁም ደግሞ ይቅር ሳይል ምጽዋት የሚያደርግ ሰው ምጽዋት ተቀባይነት ሊያገኝ አይችልም። ስለዚህ ይሄ በጣም ወሳኝ የሆነ ግን ብዙ ጊዜ ቦታ የማይሰጠው ትልቅ እግዚአብሔር ቃል ነው። ይቅር ማለት ሰውየውን እንደሚቀር ምን ነው? እኔ የሆነ ሰው በድሎኝ ይቅር ሰውየውን እንደሚቀር ሰውየውን አይደለም ምህረት ያደረኩለት ለራሴ ነው ይቅርታ ተደረገ። ይቅር ስንል ለሰውየው ግን አንዳንዴ ይሁን እሺ ለእንትና ብዬ ይቅር ብያለሁ፣ ይሁን እሺ ለእናንተ ብዬ ይቅር ብለናል እንላለን። ግን እመኑኝ ያላችሁ ለሰውየው ብላችሁ ሰው ለራሳችሁ ብላችሁ ነው ይቅር ያላችሁ። ዛሬ ብዙ በደላችሁ ሰው አስቀየማችሁ ሰው አለ በልባችሁ። ወንድም ሊሆን ይችላል፣ ባዳ ሊሆን ይችላል፣ ጓደኛ ሊሆን ይችላል። በደላችሁ አቂማችሁ ከዛ በኋላ ግን በህይወታችሁ ላይ ድርቀት መጥቷል። በመንፈሳዊ ህይወታችሁ ላይ፣ በስራችሁ ላይ በተለያየ ጫና ተፈጥሯል። ያ ሁሉ መሰረቱ ምንድነው ያለው? ጉዳዩ እናንተ ጋር ነው። ብዙ ጊዜ ታጸልያላችሁ፣ ለነገራችሁ መፍትሄ ልታገኙ አልቻላችሁም። ዛሬ መፍትሄውን ነው የምነግራችሁ እና ቁልፍ ሀሳቡን ነው ዛሬ የምናየው። ይሄ ምንድነው? ይቅር ማለት ምህረት ማለት ኢየሱስ ያደናል። ስለዚህ ይቅር ስንል የምንለው ሰውየውን ሳይሆን ራሴን ነው። ኤፍታ ስፈታ በቃ ምህረትን ሳዘን የሚፈታው ሰውየው አይደለም፣ የምፈታው እኔ ነኝ፣ የምትፈቺው አንቺ ነሽ። ስለዚህ ዛሬ ከዚህ መልእክት በኋላ ይቅር ያላላችሁትን ሰዎች ይቅር እንድትሉ ፈልጋለሁ፣ ምክንያቱም ቃሉ ስለሚል። ከዛ በኋላ ጸልዩ፣ ጸሎታችሁ ውጤታማ ይሆናል። ምጽዋት አድርጉ፣ ምጽዋታችሁ ተቀባይነት ያገኛል። ስራችሁ ፍሬያማ ይሆናል። ጤናችሁ ይመለሳል፣ ሰላማችሁ ይመለሳል። ብዙ ሰው ነገሩ የተያዘው ይቅር ስላላለ ነው። ብዙ ጊዜ አስጸልያችሁ እምቢ ያላችሁ ልጆች አሉ። እስኪ ልባችሁን ቼክ አድርጉ። ይቅር ያላላችሁ ሰው ካለ አሁኑኑ ይቅር በሉትና ከዛ በኋላ በህይወታችሁ ላይ እግዚአብሔር የሚሰራውን ተአምራት ስለ ይቅርታ እግዚአብሔር ቃል ምን ይለናል? እስኪ ከእግዚአብሔር ቃል ደግሞ አጠር አድርገን እናያለን። ኢየሱስ ክርስቶስ ጌታ ነው። ኤፌሶን 4:32 ላይ እንደዚህ ይላል፣ እርስ በርሳችሁ ቸሮችና ሩህሩሆች ሁኑ፣ እግዚአብሔርን ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ይላል። እርስ በርሳችሁ ቸሮች ሩህሩሆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ኢየሱስ እናንተን ይቅር እንዳላችሁ እናንተ ምን በሉ? ይቅር በሉ። ለማለት ሌሎች እግዚአብሔር በክርስቶስ እኛን ምንድን ያለን? ይቅር አለን ማለት ምናችን? ኃጢአታችን፣ ለሞት የሚገባውን ኃጢአት፣ ለጥፋት የሚገባን ኃጢአት። የእግዚአብሔር ቃል ስናገር ኃጢአት ደመወዙ ሞት ነው ይላል። ሞት የሚያስመጣውን ትክክለኛውን የሆነ ኃጢአት ውጤቱ ሞት የሆነውን ኃጢአት እግዚአብሔር ግን በልጁ በኢየሱስ አለ ይቅር አለን። ስለዚህ እናንተም ደግሞ ምን በሉ? ሩህሩሆች ሁኑ ማለት የምታመሩ ሰዎች አትሆኑ። ወንድም ሲበድላችሁ እውነት ነው በደሉ ክፉ ሊሆን ይችላል። እውነት ነው ቁስሉ በጣም ትልቅ ሊሆን ይችላል። አይ ካልደረሰብህ ልታውቃችሁ ትችላላችሁ። ግን እመኑኝ ነገራችሁን ይዛል፣ ጤናችሁን ይዛል፣ ሰላማችሁን ይዛል፣ መንፈሳዊ ህይወታችሁን ይይዛል። እስከ ዛሬ ጸልያችሁ አስጸልያችሁ አልነቀል ያላችሁ ጉዳይ አለ። ያ ሁሉ ዞሮ መልሱ የሚመጣው ይቅርታ ጋር ነው። ይቅር በሉት። ያንን በልባችሁ ውስጥ ይዞን ትጣቆ ያላችሁ ዘመናችሁን ሙሉ ይዛችሁ ትምህርት ዞሩትን ሰው ያሁን አውጡት ከእናንተ ውስጥ ይውጣ። የራሱ ኑሮ ይኑር። እናንተ እግዚአብሔርን ቃል ይዛችሁ ኑሩ። መንፈስ ቅዱስን ይዛችሁ ኑሩ። የራሳችሁን ራእይ፣ የራሳችሁን ሀሳብ ይዛችሁ ኑሩ። ብዙ ሰው በዚህ ዘመን ሰውን ይዞ ይዞራል። በልቡ ውስጥ ሰውን ይዞ ይሽከረከራል። ስለዚህ ከእናንተ ህይወት ይውጣ። ለብቻው ነው የሚኖረው። ይሄድ፣ ተዉት። ዛሬ በጌታ ፍቱት ዛሬ። ስለዚህ
እርስ በርሳችሁ ምን ሆኑ? ርኅሩኆች። እግዚአብሔር ርኅሩህ ስለሆነ፣ እግዚአብሔር ይቅር ባይ ስለሆነ፣ እናንተ ይቅር ስለተባሉ፣ አንቺ ይቅር የምትይው ይቅር ስለተባልሽ፣ እግዚአብሔር ይቅር ስላለሽ፣ አንተ ይቅር የምትለው እግዚአብሔር ይቅር ስለ ሰውየው አይገባውም እኮ እውነት ነው። በደሉ እንደ ሰውየው አሰራር፣ እንደ ሴትየው አሰራር ይቅር ልትባል የሚገባው ስላልሰራችሁ፣ ግን እግዚአብሔር ይቅር በሉ ይላል። ለምን? አንተም ይቅር ስትባል፣ አንቺም ይቅር ስትባል፣ ይቅር የሚባል ስራ አይደለም የሰራችሁ። ሞት የሚገባውን ስራ ሰርታችሁ ነበር። ፍርድ የሚገባው ስራ ሰርታችሁ ነበር። እግዚአብሔር የእናንተን ያደረጋችሁን ውጤቱን አላየም፣ ተግባሩን አላየም። ልጁ ኢየሱስን አይቶ ይቅር አለ። ስለዚህ እናንተ ማንን አይታችሁ? ያንን የተገለጠላችሁን ፍቅር አይታችሁ፣ የእሱን ርኅራኄ፣ የእሱን ፍቅር አይታችሁ ምን በሉ? ይቅር በሉ። ለምን? ይቅር ስለተባላችሁ ይቅር በሉ። ይቅር የተባለ ሰው ይቅር ይላል። የተማረ ሰው ይምር። ስለዚህ ተምራችኋል። ብዙ ኃጢአታችሁን፣ ብዙ በደላችሁን እግዚአብሔር ምሮላችኋል። እሷ እኮ ሰው መሰላችሁ ብሎ እግዚአብሔር እንደዛ አላለም። እንደ በደላችን አልከፈለንም ይላል እግዚአብሔር ቃል። እግዚአብሔር ግን በልጁ በኢየሱስ ይቅር ብሏችኋልና እናንተ ምን በሉ? አሁን ይቅር በሉ። ይቅርታ አድርጉ። በድሏችኋል፣ አዎ። አስቀይሟችኋል፣ አዎ። አቁስሏችኋል፣ አዎ። አድክሟችኋል፣ አዎ። ግን ይቅር ብሏችሁ የዛኔ ነገራችሁ ይፈታል። ክብር ለኢየሱስ ይሁን። ይቅርታ ማድረግ ሌላኛውን ሰው ነፃ ማውጣት ሳይሆን ራስን ከቂምና ከጭንቀት እስር ቤት ማውጣት ማለት ነው። ይቅር ስትል ሸክም ይቀላል። ሸክም ይቀላችኋል። የሆነ ነገር ሳታውቁት እናንተ ነገራችሁ ላይ ስራችሁ ላይ የተጫነው ነገር ይወርዳል። ሲቀላችሁ ይታወቃችኋል። ይቅር ስትሉ ነፃ እንደወጣችሁ ልክ ባይዘው ይቅርታ ልክ እንደ ዲሊቨረንስ ነው። ሰው በአጋንንት ስርዓቱ ውስጥ ሲሆን ያ አጋንንት ማኒፌስት ሲያደርግ ከሰውየው ህይወት ተገልጦ ሲወጣ ሰውየው ለቆጣ ሰውየው የሆነ ነገር ተሸክሞ የነበረ ግን አሁን ሸክሙ የወረደለት ያክል ነው የሚቀለው። ልክ እንደዛ ይቅር ስትሉ ህይወታችሁ ይቀላል። ይቅር ስትሉ ያ የከበዳችሁ ነገር ከላያችሁ ይነሳል። ልክ ሰው ከአጋንንት ነፃ እንደሚወጣ ሁሉ እናንተም ነፃ ትወጣላችሁ። ስለዚህ ይቅርታ ማለት ምን ማለት ነው? ነፃ መውጣት ማለት ነው። ስለዚህ ይቅር በሉ። ዛሬ በኢየሱስ ይቅር በሉ። እግዚአብሔር ይቅር ብሏችኋል። እውነት ነው፣ በደሉ ሰፊ ነው። እውነት ነው፣ በጣም ተበድላችሁ። እውነት ነው፣ ቆስላችኋል፣ አዝናችኋል። ግን ይቅር በሉ። እግዚአብሔር ይቅር ስላላችሁ ኢየሱስ ያዳነ። የመጀመሪያ ሀሳብ ይሄ ነው። ይቅርታ ለአንተ የተሰጠ ነፃነት ሳይሆን ለአንተ የተሰጠ ወይም ለእኔ ወይም ለአንቺ የተሰጠ ምንድን ነው? ነፃነት ነው። ይቅርታ ለሰውየው አይደለም። እኔ ይቅር ስል ነፃ መውጣው እኔ ነኝ። ነፃ የምትወጪው ዲሊቨረንስ የምትሆኚው አንቺ ነሽ። ዲሊቨረንስ የምትሆኚው አንተ ነህ፣ ሰውየው አይደለም። ኢቭን እናንተ በልባችሁ ይዛችሁ ሰውየውን ስተኙ ስትሉ ሰውየው አያውቅም። እናንተ ናችሁ የምትጨነቁ። እሱ ሰላምን ቆልፍ ይተኛል፣ እናንተ እንቅልፍ ታጣላችሁ። እሱ ኑሮ ይባረካል፣ እናንተ ትጨነቃላችሁ። እናንተ ህይወት ውስጥ ኪሳራ ይገባል፣ ውድቀት ይገባል፣ ሸክም ይገባል። ስለዚህ ዛሬ ነፃ ውጡ። ነፃ ውጡ። የመጀመሪያ ሀሳብ እሱ ነው። ሁለተኛው ሀሳብ የፈጣሪ ይቅርታ ከአንተ ጋር ይቅርታ ጋር የተያያዘ ነው። የፈጣሪ ይቅርታ ወይንም ደግሞ እግዚአብሔር እኛን ይቅር ያለን ይቅርታ ከኔ ህይወት ጋር ወይንም ከኛ ጋር ምን ያለ ተያያዝነት ያለ ነው የእግዚአብሔር ቃል። ስለዚህ ምን ይለናል? ማቴዎስ ወንጌል 6:14 ላይ እንደዚህ ይላል። 6:14 ለሰዎች ኃጢአታችሁን ይቅር በትሉ የሰማዩ አባታችሁ እናንተ ደግሞ ይቅር ይላችኋል። ሰማችሁኝ ነው? ክብር ለኢየሱስ ይሁን። ለሰዎች ኃጢአታቸውን ይቅር ብትሉ ማለት በደላቸውን፣ የበደሏችሁን በደል፣ ያስቀየሟችሁን፣ ያቆሰሏችሁን፣ ያደማችሁን ሰዎች እናንተ ይቅር ብትሉ የሰማዩ አባታችሁ ደግሞ ይላል። ክብር ለኢየሱስ ማለት አሕዛብ ሰዎች አይደለም፣ ወይ በጌታ ላልሆኑ ሰዎች በጌታ አባት ብለን ለምንጠራው ለእኛ በክርስቶስ ኢየሱስ የእግዚአብሔርን አባትነትና ልጅነትን ላገኘን ለእኛ እኛ ምን ያሉን የበደሉንን ሰዎች፣ ያስቀየሙንን ሰዎች፣ ያደሙንን፣ ያቆሰሉንን ሰዎች ይቅር ብንል ይቅር ብትይ እግዚአብሔር ደግሞ ለኛ ምንን አዘጋጅቶልናል? ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ይቅር ብትሉ የሰማይ አባታችሁ እናንተን ደግሞ ይቅር ይላችኋል። አያችሁ፣ ይቅርታ በህይወታችን ላይ ይመጣል። ከማን? ከእግዚአብሔር ዘንድ። የእግዚአብሔር ይቅርታ በረከት ነው። የእግዚአብሔር ይቅርታ ሰላም ነው። የእግዚአብሔር ይቅርታ ደስታ ነው። የእግዚአብሔር ይቅርታ ፍስሐ ነው። እውነት ነው። በክርስቶስ ኢየሱስ ይቅር ተብለናል። ግን በክርስቶስ ኢየሱስ ይቅር ተብለን አባታችሁ ነው የሚለው። ክርስቲያን ሆነናል፣ በክርስቶስ ክርስቲያን ሆነናል። ግን እዚህ ምድር ላይ ስንኖር ከሰዎች ጋር ነው የምንገናኘው። ካላመኑ ሰዎች፣ ካመኑ ወንድሞች ጋር አብረን እንኖራለን። በዛ መሀል ቢበድሏችሁ፣ ቢያስቀይሟችሁ በኃጢአታቸው ምክንያት ይላል ማለት ነው። ኃጢአት እናንተን ማክሶል የሚችል ነገር፣ እናንተን ማድማት የሚችል በኃጢአት ወይም በበደል እናንተን ሲያስቀይሟችሁ፣ ሲያስከፏችሁ፣ ሲያሳዝኗችሁ ይቅር በሏቸው። ለምን? እግዚአብሔር እናንተን ይቅር ይላችኋል። ስለዚህ ይቅርታ ለሰውየው አይደለም፣ ይቅርታው ለኔ ነው። ይቅርታ ለሱ አይደለም፣ ይቅርታው ለአንቺ ነው። ለናንተ ሰዎች ሽግና እንኳን ተቀምጠው በቃ ይቅር በላቸው ለእናንተ ብዬ ችግር የለም ለእናንተ ለእነሱ ብላችሁ አይደለም።
አሁንም ለእናታችሁ ብላችሁ ለአባታችሁ ብላችሁ አይደለም፣ ወይ ለሆነ ለምትወዱት ሰው ብላችሁ አይደለም ይቅር የምትሉት፣ ለራሳችሁ ብላችሁ። ይቅርታ አድሬስ የሚያደርገው እናንተን ነው። ስለዚህ ይቅርታ ስል እኔ የምፈታው እኔ ነኝ፣ ይቅር የምባለው እኔ ነኝ፣ ምህረቱ የሚበዛልኝ እኔ ነኝ፣ ቸርነቱ ጸጋው የሚበዛልኝ እኔ ነኝ። ስለዚህ ይቅር ስትሉ ይቅር ትባላላችሁ። ስለዚህ ዛሬ ያስቀየማችሁ ሰው አለ፣ በጣም በድሏችሁ አዝናችሁበት ያለ ሰው አለ፣ ይቅር በሉ ይላችኋል እግዚአብሔር። ይቅር በሉ። ለምን? ይቅር እንድትባሉ። ይቅር በሉ። ለምን? ብዙ ይቅር የተባላችሁ ስለሆናችሁ። ምህረት አድርጉ። ለምን? ብዙ የተማራችሁ ስለሆናችሁ። ኢየሱስ ክርስቶስ ጌታ ነው። ሁላችንም ከፈጣሪ ምህረትን እንፈልጋለን። እግዚአብሔር እኛን ይቅር እንዲለን፣ እኛም ሰዎችን ይቅር ማለት ልብ ሊኖረን ይገባል። ስለዚህ እግዚአብሔር እኛን ይቅር እንደሚለን ሁሉ ይቅርታ እንደምንፈልግ፣ ምህረትን እንደምንፈልግ፣ ስለዚህ እግዚአብሔር ደግሞ እኛም ለሰዎችን ምህረት እንድናደርግ ይቅር እንድንል እግዚአብሔር ይፈልጋል። ስለዚህ ይሄ ጥሪ ዛሬ የተለያየ መንገድ ውስጥ በተለያየ መንገድ ሰዎች የጎዳችሁ ሰዎች፣ ያሳዘናችሁ ሰዎች፣ ሰዎቹን በልባችሁ ይዛችሁ የዞራችሁ ያላችሁ ሰዎች ዛሬ አውጧቸው ከልባችሁ፣ ይቅር በሏቸው፣ ምህረትን አድርጉላቸው። እግዚአብሔር ይቅር ይላችኋል። እግዚአብሔር ምህረት ነው። እግዚአብሔር ይቅርታ፣ እግዚአብሔር ርኅራኄ ነው። እግዚአብሔር ጸጋ ነው። እግዚአብሔር ይቅርታ። ስለዚህ ይሄ ሁሉ በህይወታችሁ ላይ ይሞላል። ዛሬ ነፃ የምትወጡበት ቀን ነው። የመጨረሻውና ማጠቃለያ ሐሳብ ቂም መያዝ መሰጠቱ ሌላው ሰው እንዲሞት ከመመኘት ጋር አንድ ነው። ቂም መያዝ እንትና ላይ በቃ እሱ ብሎ ቂም ይዞ ሰውየውን ነቅሶ መያዝ፣ እኔ መሰጠቼ ሰውየው እንዲሞት መጠበቅ ማለት ነው። መዙን የጣችሁት እናንተ ናችሁ። ስለዚህ የምትሞቱት እናንተ ናችሁ። ያ ቂም የሚገላችሁ በረከታችሁን፣ ጤናችሁን፣ ዘመናችሁን የሚበላው የእናንተ እንጂ ሰውየው እየኖረ ነው። ስለዚህ ቂም መያዝ ማለት ባጭሩ አማርኛ እኔ መርዝ ጠጥቼ ቂም ያስኩበት ሰው የበደለኝ ሰው እንዲሞት መጠበቅ ማለት ነው። ስለዚህ ዛሬ ያንን መርዝ ከህይወታችሁ አውጡ። ላይክ መርዝ ነው ቂም፣ ጥፋት ነው ቂም። በረከትን ይይዛል፣ ሰላምን ይይዛል፣ ጤናን ይይዛል። ስለዚህ ይቅር በሉ። ለራሳችሁ ስትሉ፣ ለሰውየው ስትሉ አይደለም። አናስመስል። ለአንተ ብዬ እኔ ለእግዚአብሔር ብያለሁ፣ ለእግዚአብሔር ያለ ይቅር በሉ። ለምን? ይቅር ተብላችኋል። የሚገባው አይደለም እሱ እኮ የኔ ይቅርታ አይገባውም፣ የኔ እንትና አይገባም። እውነት ነው። አንቺም እኔም የእግዚአብሔር ይቅርታ አይገባንም፣ እግዚአብሔር ምህረት አይገባንም። ግን እግዚአብሔር ማለት ይቅር አለ። ስለዚህ ይቅር በል። ይቅር የተባልሽ ስለሆንሽ ይቅር በል። ይቅር የተባልክ ስለሆንክ ዛሬውኑ ይቅር በሉና ሰላማችሁን አግኙ። አሁኑ ነው ይቅር በሉ። እስኪ ዛሬ የበደላችሁን ሰው፣ ያስቀየማችሁን ሰው፣ በጣም ያዘናችሁበትን ሰው ደውሉና ይቅር በለኝ፣ ይቅርታ አድርጌልሃለሁ ወይ ይቅርታ አድርጌልሃለሁ ብላችሁ ይቅርታ ጠየቁ። ተበድላችኋል? አዎ። እናንተ ናችሁ የተወጋችሁት? አዎ። እናንተ ናችሁ የቆሰላችሁ? እናንተ ናችሁ የደማችሁት? አዎ። ይቅር በሉ። የዛኔ ሰላማችሁን ታገኛችሁ። ሸክማችሁ ከላያችሁ ላይ ይረግፋል። ኢየሱስ ክርስቶስ ጌታ ነው። ይቅር ያለ ይቅር ይላል። በዚህ መልእክት ከተመቻችሁ ሌሎች ሰዎች እንዲደርሱ ሼር አድርጉ። ሌሎችም ቀጣይም ሌላው ቪዲዮ ስለመጣ እንዲሁም በዚህም ቪዲዮ ከዚህም ቪዲዮ ከላይ ባሉት ቪዲዮዎች ላይ አስተያየት ካላችሁ በኮመንት ላይ አስታውቁኝ። እግዚአብሔር ዘመናችሁን ይባርክ። ይቅር በሉ። ይቅር ስለተባላችሁ ይቅርታ ትልቁ ለክርስቲያን ቁልፍ የሆነ ነገር ነው። ጠላት ሰውን አሳዝሎ አያዙራችሁ። ጠላት ነገራችሁን፣ ህይወታችሁን፣ ስራችሁን፣ በረከታችሁን የያዘው በሌላ ነገር ብዙ ጊዜ ጸልያችሁ አስጸልያችሁም አልመለስ ያለ ነገር አለ። ይቅር ስላላችሁ ነው። ይቅር በሉ። በራችሁ ይከፈታል። ይቅር በሉ። ጤናችሁ ይለቀቃል። ይቅር በሉ። ሰላማችሁ ይመለሳል። እግዚአብሔር ሰላም፣ መንፈስ ቅዱስ ደስታ ከሁላችሁ ጋር ይሁን። ተባረኩ። መልካም ጊዜ ይሁን።